ድሮ እዚህ ሾኮም ጉራፈርዳም ቴፒም የኪ ወረዳ ላይ ያሉ የሾኮ ማህበረሰቦችን አንድ አድርጎ በአንድ ማዕከል በአንድ ፕሮግራሞችንም ሆነ የአምልኮ ስርዓትን የደስታ ጊዜዎችን ለማሳለፍ ሁለት አይነት ዋና ፕሮግራሞች ነበሩ። አንደኛው የሚያንጉ ስርዓት የሚባለው የአመት ግብር ፕሮግራም ሆኖ ለአምልኮ ስርዓት ብቻ የሚውል አንድ ፕሮግራም ሲሆን፣ ሁለተኛው የምስጋና በዓል ተብሎ ቲካሻ ባንጊ የሚባለው ነው። እስቲ ሁለቱን የሚያንጉ ስርዓቱንና ቲካሻ ባንጊ ምንድነው የሚለያየው የሚለውን ነገር ነው። እሺ ለእንትና ለጋሼ ልስጥ ቅድሚያ። እሺ አመሰግናለሁ። የቲካሻ ባንጊና የሚያንጉ ስርዓትን ያለያየው ቲካሻ ባንጊ የምስጋና በዓል ነው። ቲካሻ ባንጊ ከብቶቹ ሲወለድ ልጆቹ ተወልዶ ሲያድጉ የተዘራ እህል አፈርቶ ሲደርስ የተሰቀለው ቀፎ ማር ሲሰጥ ያንን ሁሉ አጠቃላይ አንድ ላይ አድርጎ ለምስጋና እንኳንም በሰላም አደረሰ ብሎ ለምስጋና በዓል የሚያደርስበት የቲካሻ ባንጊ ስርዓት ነው፣ በዓል አከባበር ነው። ሌላ ሚያንጎ የሚባለው ደግሞ ሚያንጎ ክፋት የሚሰራ ሰው ካለ ዛሬ ተይዞ ዛሬ ይገላል። ክፋትን የሚሰራ የሰውን ሀቅ የሚፈልግ የሰውን ጉልበት የሚፈልግ ሐሰት የሚናገር ሰው ገንዘብ በልቶ የሚክድ ካለ ሚያንጎ ስርዓቱ ሚያንጎ ከተጠራ የዱሻ ሚያንጎ ተብሎ ከተጠራ ወዲያው አንድ ቀን ይያዛል፣ አንድ ቀን ወዲያው ይሞታል። ስለዚህ ቲካሻ ባንጊ የምስጋና በዓል ሲሆን ይሄ ሚያንጉ ስርዓት ደግሞ የተከበረ ወር አበባ ያለችዋ ሴት የማትገባበት ቦታ፣ ዘመድና ዘመድ የተጋቡ ካለ የማይደርሱበት ቦታ፣ አማችና አማች ይጋባሉ እንጂ ዘመድና ዘመድ አይጋቡም። አጋጣሚ ስህተት ሆኖ የተጋቡ ካለ የማይደርስበት ቦታ፣ እንደገና ጥርሱ ሕፃን ተወልዶ ጥርሱ ላይ ከበቀለ እዛ ቦታ ላይ የማይደርስበት፣ ሴት ደግሞ ወር አበባ ሳደርስ ወዲያው እንዳገባችሁ ከወለደች ደግሞ ተነስቶ እዛ ቦታ ላይ የማይደርስበት፣ ተነስቶ እንደውም የተባለ ቦታ ላይ እንደሚጣል ያ የተከበረ ቦታ ክብር ቦታ ተብሎ ሚያንጉ ቦታ ክብር ቦታ ተብሎ እንደገና ምን ይባላል ቅድስና ያለ በሾኮኛ ምንድነው የሚባለው ጀሽ ተብቱሩ ይላል። ጀሽ ተብኮ እዛ ቦታ ላይ ክፋት ያለው ነገር የማይደርስበት ቦታ ነው። ለዛ ነው ቲካሻ ባንጊና የሚያንጎ ስርዓቱ የተለያየ። መስዋዕት የሚሰጥበት የሚያንጉ ቦታ መስዋዕት የሚሰጥበት ይሄ መሆኑን ነው የሚያስረዳ። ወደ ኮምቱ ዱሻ ልምጣና አሁን ላይ ድሮ የቲካሻ ባንጊ ተቋርጦ ስለነበረ ይሄ ቲካሻ ባንጊ ብዙ የሾኮ ብሔረሰቦች ባህላቸውን አብሮነታቸውን የሚገልጹበት ከፈጣሪያቸውን የሚያመሰግኑበት በዓል ነው። ቅድም ጋሼ እንዳነሱት ደግሞ ሚያንጉ ስርዓት ደግሞ የአምልኮ ስርዓት ነው። ሚያንጉ የአምልኳችንን የምግብራችንን የምናስገባበት የተለያዩ ተግባራትን የምንፈጽምበት ተግባር ነውና አሁን ላይ ቲካሻ ባንጊ ከተቋረጠበት እንደ አዲስ ሲጀመር ፕሮግራሙን ለማድመቅ ተብሎ የሚከናወኑ ነገሮችን ከሚያንጉ ስርዓት ጋር አቀላቅለው ይሄ የሚያንጉ ስርዓት ነው አሁን ለዘመናዊ አስተሳሰብ የማይመጥን ነው፣ ዘመናዊ አምልኮ ጋር እየተቀላቀለ ነው የሚለው ሐሳብ ላይ ምን ይጨምራሉ? እሺ በዚህ ጉዳይ ላይ እሱ ከጎኔ ላይ ያለው አገር ሽማግሌ አስቀምጧል እና ሚያንጉ ስርዓትና የቲካሻ ባንጊ ልዩነት አላቸው። የሚያንጉ ስርዓት በስሩ ያሉትን በሾኮኛ ኒግኒያስ ይባላል። ኒግኒያስ የሚባለው ጎሳዎች አሉ። እነዚህን ጠርሙነፎ ያዘ እነሱ ብቻ ናቸው እንትኖችን ለሚያንጉ ስርዓት በአመት የሚገብሩት መስዋዕት የሚያደርጉ አሉ። መስዋዕት የሚሰጡ እነሱ ናቸው። ሂዶ ያንን መስዋዕትን በልተው በዛ ሰዓት ላይ ተመርቆ የሚሸኙት
መስዋዕት ይዞ እንጂ ያለ መስዋዕት መንጉ ስርዓት ላይ አይቀርብም እና ይሄ በዚህኛው ላይ የአምልኮ ስርዓት ነው ይሱ። ስለዚህ አምልኮ ስርዓትና የትከሻ በንጂ ልዩነት አላቸው። ትከሻ በንጂ ስንል ደግሞ ትከሻ በንጂ ማለት ሁሉም የሸኮ ብሔረሰብ እንዲሁም ደግሞ በውስጡ ያሉት ሌሎችም ብሔረሰቦችም ቢሆን እንኳን በምድሩ ላይ ሰላም አደረሰን ብሎ በህብረት ደስታቸውን የሚገልጹበት አመት እንጂ ከመንጉ ስርዓት ጋር አይገናኝም። አምልኮ ጋር ምንም ግንኙነት የለውም። ደስታ ነው። ጥሩ። አሁን በዛ ላይ ተያይዞ የሚጨምረው ነገር አለ። መንጉ ስርዓት የባላባት ዘሮች ብቻ ናቸው መድረስ ያለበት ማመልክ ያለበት። ኮይንያብ፣ በዲ፣ ጎትያብ፣ ጉፊያብ፣ ዱዲያብ፣ ዚያዲያብ እና ፋጂያብ፣ በሩያብ የሚባሉ እነዚህ ናቸው ለመስዋዕቱ ማቅረብ ያለባቸው። መስዋዕቱን መስጠት ያለባቸው እነሱ ናቸው። ደርሶም አንድ ላይ ደርሶ አመልኮንም የሚካፈሉ እነሱ ናቸው። ከነሱ ውጭ የሚቀርበው የነሱ ቡርጃብ የሚባል አለ፣ ሹርጥያብ የሚባል፣ ቢርሱያብ የሚባል፣ ካርቲያብ የሚባል እንደገና አንዳንድ እነሱ በስተቀር ሌላ ያንን የመንጉን ስርዓት አይካፈሉም። ትከሻ የሁሉም ነው። ሁሉም ብሔር ብሔረሰቦች ሰርቶ ያገኘውን ምስጋና የሚሰጥበት፣ ወልዶ ያደረሰውን ምስጋና የሚሰጥበት፣ ሰርቶ ያፈራውን ምስጋና የሚሰጥበት ትከሻ በንጂ የሁላችን የብሔረሰቦች በዓል መሆኑን ነው የሚገልጸው። ሌላው መንጉ ግን እነዚህ ወይ ባላባታ ዜሮችና ቡርዣቦች በስተቀር ሌላ ሰው እዛ እንደማይገባ ነው። እሺ